ጀግና የሚለካው በአጭር ቁመት ወይም በረጅም ድርጊት አይደለም፣ ይልቁንም በሰብአዊነታቸው ክብደት ነው። እሱ ሁሉንም የሚበልጥ ተራራ ነው። የትግሉ ዳራ በባለ ንብረትነት ዘመን በኦሮሞ ሕዝብ ላይ የሚደርሰውን ጭቆና አስቀድሞ በማየት የትጥቅ ትግል ጀመረ። የተዋጋው ትልቁ ጦርነት በሰላሌ አካባቢ ነበር። ይህን ጦርነት ወደ ሌሎች አካባቢዎች ለማስፋት እንቅስቃሴ እያደረገ ነበር። እሱ ቀይ ፊት ያለው ሰው ነው። ከፊቱ ላይ ብርሃን፣ የደስታ ምልክት ብዙ ጊዜ ይንጸባረቃል። ሆኖም በባለ ንብረት አገዛዝና በሰፋሪ ወታደሮች ድርጊት ውስጥ የሚነድ ሰው ነው። ወታደራዊ ስልጠና ወስዶ ክቡር ዛባንያ በሚባለው አገዛዝ ጦርነት ውስጥ አገልግሏል። እሱ የማቻናና ቱለማ ራስን መርዳት ማህበር አባልም ነበር። ሀገር ወዳድነቱን በግልጽ ይገልጽ ነበር። የማቻና ቱለማ ራስን መርዳት ማህበር መሪዎች ኃይለ ሥላሴና ሌሎች ሲያዙና ሲታሰሩ እሱ መሳሪያውን ይዞ በጫካ ውስጥ ጠፋ። ባደረገው ትግል ውስጥ ጥሩ መሪ ከፊት መምራት እንዳለበት ለትውልድ አስተማረ። በመንግስት ባለስልጣናትን ለመዋጋት ጊዜ ሲደርስ ጊዜ ወስኖ ያለምንም ፍርሃት ምንም ማመንታት ሳያሳይ ይንቀሳቀስ ነበር። እሱን ለመያዝ ትልቅ ሽልማት ቢታወጅም ተከታዮቹን ለመላክ ፈቃደኛ አልሆነም። ይልቁንም አደጋውን በራሱ ላይ ተቀብሎ በከተሞችና በገጠር ተንቀሳቅሷል። በመጨረሻም በጠላት እጅ ተይዞ ከሁለት ወንድሞቹ ጋር በአንድ ቀን ሦስቱም ተሰቅለው ተገደሉ። የዚህን ጀግና ታሪክ ብትማሩ ትክክለኛ አመራር ትማራላችሁ። እሳትን በሌላ ሰው እጅ መያዝ ትተህ በራስህ እጅ ለመምራትና ለመፈጸም ትሞክራለህ። ይህ ጀግና ማን ነው? የዚህን ጀግና ስም ዛሬ የማታውቅ ከሆነ ከታሪክ የራቅክ ነህ። እሺ፣ ስማርት ፊውቸር ዩቲዩብ ቻናል የምድርንና የሕዝቧን ታሪክ፣ የጀግኖችና ምሁራንን ታሪክ ሰብስቧል። ስለዚህ ቅርቡና ተማሩ። ከፈለጋችሁ ድጋፋችሁ ያስፈልገናል። ስለዚህ እባካችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግ እና መልእክታችን ሁሉም ሰው እንዲደርስ በማጋራት እግዙን። እስከ መጨረሻው ከኛ ጋር ቆዩ እና እንደገና ይህ መልእክታችን ነው። የጀግናው ልደትና የልጅነት ሕይወት። የዚህን ጀግና ታሪክ እንደሚከተለው ነው። በ1934 ዓመተ ምህረት የኢትዮጵያ ዘመን አቆጣጠር ከአባቱ ቱሉ እና ከእናቱ በሊማን ሲላሴ በሚባል ልዩ ቦታ በዳጋም ወረዳ በሰሜን ሻገር ሰላሌ በማዕከላዊ ኦሮሚያ ተወለደ። እሱ አጋሪ ቱሉ ነው። ቁመቱ አጭር ነው። የቆዳ ቀለሙም ቀይ ነው። ከሩቅ ስትመለከቱት እንደ ተራ ሰው ይመስላል። ደስታ ብዙ ጊዜ በፊቱ ላይ ይነበባል። ሆኖም ልቡ በሰፋሪ ወታደሮች በሚያስከትሉት ሕመም እየፈላ ነው። ቅርብ የሆኑት ሰዎች አጋሪ በጣም ብልህ እንደነበር ይመሰክራሉ። ሆኖም ብልህነቱ አላስፈራውም። ይልቁንም ለድሆች ሲታገል በጣም ረድቶታል። አጋሪ ቱሉ ልጅነቱን በሐዘን በተቀላቀለ ውሃ እየጠጣ አሳለፈ። ጀግናው አጋሪ ቱሉ በልጅነቱ በ1950 ዓመተ ምህረት ወታደራዊ ስልጠና ወስዶ ክቡር ዛባንያ በሚባለው ጦርነት ተመልምሎ በቤተ መንግሥት ጥበቃ አገልግሎ ወደ ፊንፊኔ አዲስ አበባ ከተማ ተላከ። በጦርነት ውስጥ ለመመልመት ያሳየው ቁርጥ ድርዋሲ ለዚያ ሥርዓት ባለው ፍቅር ሳይሆን ልቡን የሞላውን ምራርነት ለማፋፈስ ወታደራዊ ስልጠናና መሳሪያ በምቾት ለማግኘት መንገድ እንደሆነ ነበር። ለክቡር ዛባንያ ወታደር ሆኖ እያገለገለ ሳለ የሥርዓቱን ጥጥቅ ስር ሰደደ ክፋትና በኦሮሞ ሕዝብ ላይ የሚደርሰውን ጭቆና አየ። ይህ የጥጥቅ ትግል ለማድረግ የልቡን ቁርጥ ድርዋሴ በጣም አጠነከረው እና ወደዛ ድርዋሴ ለማድረስ ትልቅ አስተዋጽኦ አበረከ። በተጨማሪም በትውልድ አገሩ ሰላሌ በሰፋሪ ወታደሮች ወይም በባለ ንብረቶች በኦሮሞ ሕዝብ ላይ የሚደርሰው መከራ ከልጅነቱ ጀምሮ በአጋሪ አይምሮ ተቀርጾ ነበር። የዋጋው ትግል በፊንፊኔ የክቡር ዛባንያ ወታደር ሆኖ እያገለገለ ሳለ በማቻናና ቱለማ ራስን መርዳት ማህበር በተጀመረው ብሔርነትነት ንቅዛቄ ውስጥ እንደተሳተፈ ከሕይወት ታሪኩ እንረዳለን። በዚህ ማህበር ውስጥ እሱና ጀነራል ታዳሳ ቢሩ ቅርብ ሆኖ በኦሮሞ ትግል ላይ መክረዋል እና አጋሪ በዚህ ጉዳይ ላይ ቁርጥ ድርዋሴ እንደማድረጉ ይታወቃል። በ1959 ዓመተ ምህረት የማቻናና ቱለማ ራስን መርዳት ማህበር መሪዎች በኃይለ ሥላሴ አገዛዝ ተከሰው ሲታሰሩ የክቡር ዛባንያ ወታደር ሆኖ እያገለገለ የነበረው አጋሪ ቱሉ ስራውን ትቶ መሳሪያውንና መገልገያውን ይዞ ወደ ሰላሌ ጫካ አፈገፈ። ይህን እርምጃ እንዲወስድ ያነሳው ለኦሮሞ ሕዝብ ጭቆናን ለማስቆም ሰላማዊ መንገድ ስለሌለ ትግል ማድረግ አስፈላጊ ነው ብሎ ስለሚያምን ነበር። ከጥጥቅ ትግል ጋር ቃል ከገባ በኋላ ሕዝቡን ያለ ፍርሃት እንዲነቃና ባርነትን እንዲቃወም አስተምሯል። ሕዝቡ በባለ ንብረቱ እንዳይፈራና ባለ ንብረቱም ሕዝቡን እንዳይበለዝዝ አስጠነቀቀው። ይህን ትዕዛዝ ለመቀበል ፈቃደኛ ያልሆነ ባለ ንብረት ላይ አክሽን ይወስድ ነበር። ይህን አጋሪ ድርጊት የሰፋሪ ወታደሮችን አሸበረና አስፈራቸው።
እሱን ጀግና ለሕዝቡ ለማሳት እንደ ዘራፍ ለማሳየት ሞከሩ። ነገር ግን ድርጊቶቹ ዘራፍ ስላልነበሩ ሕዝቡ ይህን አልተቀበለም። ምክንያቱም አጋሪ እንደ ዘራፍ ሰዎችን ንብረት አይሰርቅ ነበር። ይልቁንም ለድሆች ችግር ይታገልና የሰፋሪ ወታደሮች ንብረት ብቻ ይዘርፍ ነበር። አጋሪ በጫካ ውስጥ ተደብቆ አልቆየም። በገጠርና በከተሞች ውስጥ በሕዝቡ መካከል በመንቀሳቀስ ግልጽ ሆኖ በአገዛዙ ላይ ለኦሮሞ ሕዝብ ያለውን አደጋ ያስተምር ነበር። በሕዝብ ዘንድ ተቀባይነት ያገኘው እና ሕዝቡ የሚያደርገው ትግል ለሕዝቡ እንደሆነ ተገነዘበ። ሕዝቡ ቁርጠኝነቱን ስለተገነዘበው አጋሪ በኦሮሞ ሕዝብ ዘንድ ትልቅ ፍቅር ስለነበረው እሱን ማግኘት ለባለ ንብረቱ አገዛዝ በጥንቅጥ ቁጥቋጦ ውስጥ መርዶን እንደመፈለግ ሆነበት። ስለዚህ አጋሪን መያዝ ወይም ቦታውን ማወቅ ለሚችል ሰው ትልቅ ሽልማት ታወጀ። ይህ ጀግና በጣም ብልህ እንደነበር ይነገራል። ሕዝቡን ለማሳት የተለያዩ መተቦችን ይጠቀም ነበር። ለምሳሌ በትግሉ ወቅት አንድ ቀን ከባለ ንብረቱ አገዛዝ የመጡ በዘር ኦሮሞ የሆኑ መንግስት ኤጀንቶች ሊያዙት እንደመጡ ሰማ። በዚያው ምሽት በሚቆዩበት ቦታ በድንገት ተገኘ። ሊገድሉት እንደመጡ ብሎት በጣም ፈሩ። እሱ ሊገድላቸው እንዳልመጣ ነገራቸውና አረጋጋቸው። ከዚያስ ልትያዙኝ ወይም ልትገድሉኝ እንደመጣችሁ ሰምቻለሁ፣ ትኮሱተኛላችሁ፣ ግን ጥሌት አይገድለኝም አላቸው። ከዚያስ በክቡር ዛባንያ ዘመን የነበረውን የውሃሽ ጥሌት ወስዶ በደወንጫ ውስጥ አስገብቶ እጁን በራሱ ተኮሰ። መሞት ፈቃደኛ አልሆነም። ይህን በጣም አስፈራቸው። ከዚያስ እነዛ ኤጀንቶች እንዲደበቁ አዘዛቸው። ጥሌቱን ወደ ጠወንጫው መልሶ አስገብቶ በፊታቸው ቆመ። እንዳዘዘው ተበታትነው ተደበቁ። ግን አጋሪ ፈራይ አልነበረም። ከዚህ በኋላ ጥሌት አጋሪን እንደማይመታ ወሬ በሰፊው ተዛጋ። ይህ የሰፋሪ ወታደሮች የነበራቸውን ፍርሃት ጨመረ፣ እንዲሁም በሕዝብ ዘንድ ተቀባይነቱና ክብሩን ጨመረ። ትልቅ ክብርም አገኘ። አጋሪ በባለ ንብረቱ አገዛዝ ጦር ኃይሎች ከፍተኛ ማደን ስለነበረበት ትግሉን ለመቀጠል ዘዴውንና መልኩን ያለማቋረጥ ይቀይር ነበር። አንዳንድ ጊዜ እንደ ካህን ይለብስ ነበር፣ በሌላ ጊዜ ደግሞ እንደ ለማኝ። በፈለገ ጊዜ ሁሉ እንደ ድሃ ገበያ ይቀለወር ነበር። በአይምሮ የታለመውን ሁሉ ያደርግ ነበር። ሲፈለግ በዝቅተኛ መልኩ እንደ ልጅ እየተንቀሳቀሰ መረጃ ይሰበስብ ነበር። በዚያን ጊዜ ሰዎች ዜና ሰብስበው ለጸጥታ ኃይሎች አጋሪን እንደ ካህን ለብሶ የተሰለፈ ነው አላቸው። በዚያን ጊዜ የካህን ልብስ የለበሰ ሰው ሁሉ በጸጥታ ኃይሎች ተይዞ ለጥያቄ ይቀርብ ነበር። ከጥቂት ጊዜ በኋላ ደግሞ አጋሪን እንደ ለማኝ ሆኖ የተሰለፈ ነው የሚል ወሬ ይዛገማል እና ጸጥታ ኃይሎቹ ይሸበራሉ። በዚያን ጊዜ ሁሉም ለማኞች እንደሚሰበሰቡና ወደ እስር ቤት እንደሚጣሉ ታውቋል። ነገር ግን አጋሪን መያዝ አልተቻለም። እሱ ራሱ ከመረጠ በስተቀር ለጸጥታ ኃይሎቹ ራሱን ሳያሳይ ከነሱ ጋር ይኖር ነበር። በአሁኑ ትግሎች ላይ አስተያየት። የዚህን ጀግና ታሪክ ብዙ ነገር ያስተምረናል። ዛሬ የሚካሄደው ትግል ጋር ብታወዳድሩት ጀግና የለም እንድትሉ ሊያደርጋችሁ ይችላል። በዚህ ሰዓት መንግስትም ይሁን አማጽ ለመረጃ መሰብሰብ መቻወት ያላጨው መልቻን ከብት ለመጠበቅ በትር ይዞ ጠላትን በአንድ ጥሌት ለማታለል ይልካል። ልጅቷ የፍጥነቷን ምክንያት ሳታውቅ ሮጣ በጠላት ተይዛ ትገደላለች። ሬሳዋን በወፎች ይበላል። የፍጥነቷን ምክንያት ሳታውቅ ሕይወቷ ከዚህ ዓለም ትላለቃለች። የቤተሰቦቿን እና ዘመዶቿን ልብ ትሰብራለች። የጦርነቱ አዛዥ በከተማ ውስጥ ተቀምጦ ልጆቹን በበትር እየደበበ ሊዋጉ ይልካል። ቢያሸንፉ አንዱ ይደጋል፣ አንዱ ይሞታል። እሱ ይደሰታል። ቢሸነፉ በከተማ ውስጥ የሚቀመጠው አዛዣቸው ላይ ይፈራሉ። በድል ሲመለሱ የጦርነቱን ማያውቀው በከተማ ውስጥ የሚቀመጠው አዛዥ ኩራቱን፣ ሽልማቱን እና ማዕረጉን ያገኛል። ቢሸነፉ የተደበደቡትና የተቀጡት ደግሞ ሄደው ከጦርነቱ የተረፉት ናቸው። ይህ በአገራችን ውስጥ ከአመራር ጋር ተያያዘ ትልቅ ችግር ነው። ጆሮን ከፍቶ የዚህን ጀግና ታሪክ ያዳመጠ፣ አይኑን ከፍቶ የዚህን ጀግና ያነበበ ትክክለኛ አመራር ተከታዮቹን ለራሱ እንዴት መስዋዕት ማድረግ እንዳለበት ይማራል ብዬ አምናለሁ። ሰላሌ ኦሮሞ ሕዝብ አጋሪ በዚያ ጭቆና አገዛዝ እጅ እንዳይወድቅ ለእግዚአብሔር ጸሎት ይዘምራሉ እንደሚከተለው። ኦ በረዶ አትቀልጥ፣ ሁሩፋ በረዶ አትቀልጥ፣ በራሳቸው ሕይወት እምለዋል ጌታ ሆይ አጋሪ ቱሉን አውጣለት፣ ግልብጠትታ ብቅለትታ። አጋሪ ከመጣው ሕዝብ ጀግኖቻቸውን በዝፋን የሚያመሰግኑ ሕዝብ ነው። ጀግናን ስም ቅራሽ ለመሬት አይጥሉም። እንደዚህ አገር እንደ ሕዝብ ሲሉ መሞት ለኔ እንደ ሞት ሳይሆን እንደ ሽልማት ይሰማኛል። በሰፋሪ ወታደሮች ላይ አክሽን ለመውሰድ ሲፈልግ ሁሌ ድንገት አያደርገውም። መጀመሪያ መልእክት ይልካል፣ ከዚያስ ይሄዳል። ተዘጋጅተው የጠበቁት ያገኛቸዋል። ለምሳሌ አንድ ቀን በወቅቱ ለዳጋም ወረዳ አስተዳደር እንደሚጎበኘው መልእክት ላከ። በተወሰነው ጊዜ አስተዳዳሪው ጥበቃውን ይዞ ታጥቀውና ዝግጁ ሆኖ ወታደሮቹን አሰልፎ አጋሪን ጠበቀ።
ይጠበቅ ሳለ በጣም የተጠበሰ ልብስ የለበሰ ለማኝ ወደ አስተዳዳሪው ቢሮ ቀርቦ ለመነ። የአስተዳዳሪው አገልጋዮች ለለማኙ የተረፈ ምግብ ሰጡት። ለማኙ ፀሐይ ስለጠለቀብኝና መንገዴ በጫካ ውስጥ ስለሆነ ዘራፍ እንዳይዘርፈኝ ጌታህን አንድ ሌሊት እንድቆይ ጠይቀለት አላቸው። አገልጋዮች ለለማኙ ለጌታቸው ጠየቁት። ጌታውም ይቆይ ከቤቱ ስር ይተኛ ብለው ተስማሙ። ለማኙ የሚተኛበት ቦታ አገኘ። ከዚያስ አጋሪን መጠበቃቸውን ቀጠሉ። የተወሰነው ሰዓት ካለፈ በኋላ አጋሪ ሳይመጣ አስተዳዳሪው ለአጋሪ ያለውን ንቃት እያሳየ ፈርቶ ይሆናል አሳስተኛል፣ አይዋጋኝም ብሎ ምላሱን እየገፋ ተቀመጠ። ከቤቱ ስር የተኛው ለማኝ ይህን ሰው የተናገረውን ሁሉ በደንብ ሰማ። ትንሽ ተጠብቆ ከቆየ በኋላ ለማኙ ከተኛበት ቦታ ተነስቶ ለምኖ የነበረበትን ከርታ ውስጥ ሽንኩርት አውጥቶ የአስተዳዳሪውን ጆሮ አዞ እንዲገዛው ጠየቀው። ሰውየው በፍርሃት መሳሪያውን አስቀምጦ ተገዛ። ያ ሌሊት ለማደር ከዚያም አጋሪ ያንን ሰውና ጥበቃውን ታስሮ ለተወሰነ ጊዜ ከጎተታቸው በኋላ በቤት ውስጥ ቆልፎ በሩን ዘግቶ መሳሪያቸውንና ገንዘባቸውን ይዞ ሄደ። አስተዳዳሪው ሄዶ ለሱፔሪየሮቹ መሸነፉንና ወደ ፍቼ እንደሸሸ እንዲነገራቸው አዘዘው። ካልነገራቸው ግን በሌላ ጊዜ እንደሚመለስና እንደሚገለው አስጠነቀቀው። ይህ የአጋሪ ድርጊት በወቅቱ የኩይ ወረዳ አስተዳዳሪ ፊት አውራሪ ሙሉ አሳኑን አስደነገጠውና አስፈራው። እሱም አጋሪን እይዛለሁ ብሎ ይፎራረር ነበር። ለክልሉ አስተዳዳሪ ቃል ገብቶ አጋሪን ለመያዝ 5 አሜሪካዊ ዶሞተር መሳሪያዎችን ተቀበለ። እነዚህ መሳሪያዎች አጋሪን በሚፈልጉባቸው አካባቢዎች ለሚገኙት አስካሪዎች የአካባቢ ሚሊሻ ተሰራጭተው ነበር። እነሱም ኩዩ፣ ወራ ጃርሶ፣ ጊራር ጃርሶ፣ ዳጋም፣ ሂዳቡ አቦቴ እና ያያ ጉላሌ ይገኝበታል። ከፍተኛ ፍለጋ በሚደረግበት ወቅት አጋሪን በትውልድ አገሩ ሊማን ሲላሴ በሚባለው ቦታ ከበቡት። ግን አጋሪ ሊይዙት ለመቱት ፊት ተሰልፎ በታሪክ ያልተረሳ ድል አስመዝገበ። ሊይዙት ከመቱት ውስጥ አንዳንዶቹን ገደለ፣ ሌሎቹን አቆሰለ። የተረፉትን ደግሞ ከመቱበት እንዲሸሹ አስገደዳቸው። ከዚህ በኋላ የሰላሌ ሕዝቡ በዚህ ጀግንነት ተደንቀው ሙሉን በመምሰል ለአጋሪ የሚከተለውን ዘፈን ዘመሩለት። የፈጠረኝ አምላኬ ዳባሊን በአህያይ ላይ አኖኸ፣ ብሩሴን ጋሻዬ አደረገ፣ የሰማይን መሳሪያ እንዲመታው አደረገ። በመቀጠልም ሙሉን እያፌዙ ዘመሩ። ኦ ብሩሴ አስካሪዬ፣ ኦ ብሩሴ ይዋጋልኛል ይላሉ፣ ወደ ችግር አውርደሃልኝ። ብሩሴና ዳባሌ የሙሉ አስካሪዎች ነበሩ። አንድ ቀን አንድ አስማሪ የንጉሥ ዘፋኝ ተራኪ ከዚህ በፊት ከአጋሪ ጋር ተዋግቶና እየዘመረ ያመሰግነው የሚደበቅበትን ቦታም የሚያውቀው ለጸጥታ ኃይሎች ገለጸላቸው። ይህ አጋሪን የከዳው አስማሪ የአጋሪን ቦታ ለማሳወቀው በመንግስት የ2000 ሄክታር መሬትና 10,000 የኢትዮጵያ ብር ሽልማት ተስፋ ተሰጥቶት ነበር። ከጥቂት ጊዜ በኋላ የጸጥታ ኃይሎች አጋሪ በሚቆይበት ቤት በፍጥነት ከበቡት። ሲወጣ ሊገሉት ወይም ሊደፍሩት ሊያያዙት በመተባበቅ ላይ ነበሩ። ሰራዊቱ አካባቢውን በፍጥነት እንደከበበ ሰምቶ ለማምለጥ መንገድ አሰበ ጀመረ። ከዚያም የሴት ቀሚስ ለብሶ የሴት ልጅ ጫማ ለብሶ መሸፈኛ ጭንቅላቱ ላይ አድርጎ እንደ ቆንጆ ወጣት ልጅ በመምሰል በዋናው በር ወጣ። በዚያን ጊዜ ቦታውን የከበቡት ወታደሮች አዩት። ከቤተሰቡ ሴት ልጆች አንዷ ለቀጣዩ ቤት ትሄዳለች ብለው በማሰብ በጥንቃቄ ያስተላለፉት። አጋሪ ከዚያም በኋላቸው በማለፍ ከትግል ባልደረቦቹ ጋር ቦምብና ጥይት እነሱ ላይ አዘነበላቸው። ብዙ ወታደሮችን ገደለ፣ ሌሎቹን አቆሰለ። የተረፉትን ደግሞ ከመቱበት እንዲሸሹ አስገደዳቸው። ከአጋሪ ትግል ባልደረቦች መካከል አንድ ብቻ ቆሰለ። አጋሪ የጀመረው እንቅስቃሴ ከፍተኛ ሁከት ፈጠረ። ኃይለ ሥላሴ አገዛዝ ተረቱን አጠናክሮ ብዙ ወታደሮችን ወደ አጋሪ የሚንቀሳቀሱበት ሰላሌ አካባቢ አሰማራ። ሕዝቡን እያሰቃየና አስሮ የአጋሪን ቦታ እንዲገልጹ ለማስገደድ አስቃከበ። ብዙ ወታደሮች ከሱሉልታ እስከ ቀረግ ውሃ ድረስ በማሰማራት ሕይወትን አስቸገሩ። ይሁን እንጂ ከዚህ አካባቢ አንድም ሰው አጋሪን ለማሳለፍ አልመረጠም። ይልቁንም ራሳቸውን ማሰቃየትና መከራ መቀበል መረጡ። አጋሪ የጀጋው ትግል 6 የሰላሌ ወረዳዎችን ዳጋም፣ ኩዩ፣ ወራ ጃርሶ፣ ሂዳቡ አቦቴ፣ ጊራር ጃርሶና ያያ ጉላሌን እንዳ ምዕራብ ሸዋ ውስጥ ሜታ ወረዳን የገደበ ነበር። ስለዚህ ትክክለኛ ቦታው በጭራሽ አይታወቅም ነበር። ዛሬ በአንድ ቦታ ይገኝ ነበር፣ ነገ በሌላ ቦታ ይገኛል ነበር መያዙ። በመጨረሻም ይህን የጥጥቅ ትግል ወደ ሌሎች የኦሮሚያ ክፍሎች ለማስፋፋትና ቦታ በመቀየር የተጋዳላዊውን ሕይወት ለማራዘም ሲል ወደ ምዕራብ ኦሮሚያ ወላጋ አቀነ። ወደ ወላጋ ሲሄድ በፊንፊኔ አቅራቢያ ካቻኔ ማዳንያ ለሚ በሚባለው ቦታ ቅድሚያ በሚያረፍበት ቦታ ለተጋዳላዮቹ ወደ ናቃምቲ ከተማ እንዲሄዱና እሱ በኋላ እንደሚከተላቸው ጽፎ ደብዳቤ ሰጣቸው።
ደብዳቤውን በማረፍበት ቤት ለነበረችው ሴት ሰጥቶ ሄደ። ይህን ደብዳቤ በሆቴል ውስጥ እያረፈ ሲሆን ጻፎት ነው። ከታሪኩ እንደምንረዳው የባለቤትን አገዛዝ ጸጥታ ኃይሎች አጋሪን ፈልጎ ወደዚህ ካቻኔ ማዳኒ ዓለም ሄዱ። አጋሪ በሚያረፍበት ቤት ገቡ። የቤቱን ሴት አስገድደዋት አጋሪን ቦታ እንዲገልጹ አደረጉ እና ደብዳቤውን ሰጣቸው። ይህን አጋሪ ማረፊያ ቦታ የገለጸው ሰው ከዚህ በፊት ከአጋሪ ጋር በጦር ሜዳ ተዋግቶ እና ላዘመረ የሚያመሰግነው የሚደበቅበትንም ቦታ የሚያውቀው እንደነበረ ከታሪካዊ ምርመራ እንረዳለን። አጋሪ ለባልደረቦቹ የጻፈው ደብዳቤ በጠላት እጅ ከቀደቀ በኋላ በጉራርዳ እንደሃላ 9 አሸቦ 962 ዓመተ ምህረት ናቃምቴ ከተማ ውስጥ በሚገኝ ሆቴል ውስጥ እያረፈ ሲሆን የኦሮሞ ጀግና አጋሪ ቱሉ በጨቋኞች እጅ ወደቀ። ከተላለቅ ደስታ ከያዚት በኋላ ወደ ሰላሌ ወስደው በፊቼ ከተማ አሰሩት። ከተያዘ በኋላ ህዝቡ በአጋሪ ተደንቆ ያለምንም ፍርሃት ወደ ገሃድ ወጥቶ ለሱ መዘመር ጀመረ። ለምሳሌ መያዙን ሰምተው እንዲህ ብለው ዘመሩ። ኦ የሰቡ በጎች፣ የሐምዴ ረጅም ጆሮ በጎች በጅራፍ ተተክልለው በአጋሪ እሳተኛ እጅ ውስጥ። ይህ መልእክት ትልቅ ነው። ሐምዴ አባራ ከሰላሌ ህዝብ መሬት የወሰደና ከአገራቸው እንዲሸሹ ያስገደዳቸው ሰፋሪ ወታደር ነበር። የሐምዴ በጎች ማለት ህዝቡን እየጨቆኑ በሐምዴ ውስጥ የሚያሰለግኑ ጥበቃዎችን ይመስላል። ሞቱ። አጋሪ ከተያዘ በኋላ በአንድ ወር ውስጥ እንዲሞት ወሰኑ። ከዚያም በዕለተ ረቡዕ ኤብላ አባ 10962 ዓመተ ምህረት በአምቢሶ ከተማ ውስጥ ከወንድሞቹ ጂማ ቱሉና ሂርኮ ቱሉ ጋር ብዙ ሰዎች በሚያዩበት ቦታ ሰግለው ገደሏቸው። ጂማ ቱሉና ሂርኮ ቱሉ የአጋሪ ወንድሞች በመሆናቸው ብቻ ተሰግለው ገደሉ። የቱሉ ልጆች ሞት የሰላሌ ኦሮሞ ህዝብን በጣም አሳዘናቸው። ሐዘናቸውንም በዘፈን እንደከተለው ገለጹ። እናቴ ኦ ታራፉ፣ አንድ ቢሞት ሁለት ይቀራል፣ ሁለት ቢሞቱ አንድ ይቀራል፣ ሶስቱ ቢሞቱ ምን ይቀራል? ማጠቃለያ አጋሪ ቱሉ በኦሮሞ ህዝብ ትግል ታሪክ ውስጥ በዘላለም ክብርና ፍቅር ይታወቃል። እሱ የወሰደው ብሔራዊነት እንቅስቃሴ በኦሮሞ ህዝብ ልብ ውስጥ ቀርጾ ይኖራል። የተከበራችሁና የተወደዳችሁ ተከታዮቼ የዛሬው ርዕስ ስለ ጀግናችን ስለ ተወደዳችን አጋሪ ቱሉ ነው። ታሪኩ ከላይ እንዳያችሁት ነው። የተወደዱ ወንድሞቼና እህቶቼ የጀግናችን ተወደዳችን አጋሪ ቱሉ ታሪክ እንደዚህ ነው። ከጀግና ብዙ ነገር ይተማራል። ጽንዓት፣ ሀገር ወዳድነት፣ አርባነት፣ ጥንካሬ፣ ድፍረት፣ ቆራጥነት፣ አመራርና ብዙ ችሎታዎች። ወጣቱ ትውልድ ከታሪክ ራቆና ከቴክኖሎጂ ላይ ብቻ ትኩረት የሚያደርግበት በዚህ ጊዜ የራሳችሁን ጀግንነት ታሪክ እንድታጠኑ አሳስባለሁ። ጥንካሬ መማር በቴክኖሎጂ ጥንካሬ ያደርጋችኋል እንጂ ወደ ኋላ አይመልሳችሁም። ስለዚህ ታሪካችንን እንመርምር፣ እናጠና፣ የተዛባውን ታሪክ እናስተካክል እና የውሸት ታሪክ መስራት እናቁም። ይህ የመጨረሻ መልእክቴ ነው። በሚቀጥለው ቪዲዮ በተለየ ርዕስ እንገናኛለን። ለአሁኑ በደህንነት ከኛ ጋር ቆዩ። በመጨረሻም ስላዳመጣችሁን እናመሰግናለን። ሐሳባችሁንና ያላችሁን ጥንካሬ በኮሜንት ክፍል ያሳውቁን። እንዲሁም ሌላ ምን ታሪክ እንድናቀርብላችሁ እንደምትፈልጉ ንገሩን። አመሰግናለሁ።